አልሃኩም ተካሱር ተገንዘብና በጎሳ መወዳደርና መፎካከር ተቁም ነገሩ አዘናጋችሁና አታለላችሁ ኢላላ አላህ Subhanahu Wa Ta'ala ሐታ ዙርቱሙል መቃብር ሄዳችሁ እስከምትጎበኙ ድረስ ወይም ሙታችሁ ወደ መቃብር እስከምትወሰዱ ድረስ ሁሉ ጊዜ ቁም ነገሩን ትታችሁና ረስታችሁ በማይረባው ነገር መፎካከርና መወዳደርን ቀጠላችሁ በማለት ይወቅሳል። ይሄ የተባለበት ምክንያቱ በመካ ከተማ አካባቢ ሁለት ታዋቂ ብሔረሰቦች ነበሩ፣ በኒ አብዲ መናፍና በኒ ሰም የሚባሉ እና እነሱ በጎሳና በገንዘብ እኔ በልጥ የሚል ፍክክርና ውድድር አነሱ። በዛ መልክ እንግዲህ ውድድሩ እየተጧጧፈ ሲሄድ እስቲ ማንነታችንን ለማረጋገጥ ዘራችንንና ንብረታችንን እንቁጠር አሉና መቁጠር ጀመሩ። ሲቆጥሩ አንደኛው ብልጫ አሳየ። የዛ ጊዜ የተሸነፈው ክፍል እኛ የተበለጥነው እኮ ጀግኖች ስለሆን በተለያዩ ጦር ሜዳዎች እየተሳተፍን ጎሳዎቻችን ስላለቁብን ነው እንጂ እነሱ ባያልቁ ኑሮ ባልበለጣችሁን ነበር አላቸው ይባላል። እነዚህም ደግሞ በተመሳሳይ መልኩ እኛም ብዙ ጀግኖች አልቀውብናል፣ እነሱማ ቢኖሩ ኑሮ የበለጠ ብልጫና ሳይ ነበርና ከፈለጋችሁ መቃብር ሄደን እንቁጠር ተባባሉና ተያይዘው ወደ መካነ መቃብር በመሄድ ይሄ የኔ ወንድም ነው፣ ይሄ የኔ አባት ነው፣ ይሄ የኔ አጎት ነው እያሉ መቁጠር ጀመሩ ማለት ነው። እና ቁጥሩን ሲያጠናቅቁ ቅድም ተበልጦ የነበረው በመቃብር ቁጥር ደግሞ የበላይነትን አሳየ ይባላል። በሌላ መልኩ ደግሞ የሁዶቹም በተመሳሳይ መልኩ ይህ አይነት ፉክክር ከፍተው ነበረ። እንደገና የመዲና ኗሪ የነበሩትም ደግሞ በኒ ሐሪታና በኒ አልሐሪት የሚባሉ ብሔረሰቦች በጎሳና በገንዘብ እኔ በልጥ የሚል ፉክክር አንስተው ነበርና በዚሁ መልክ ቁጥርም አካሂደው ነበረ ተብሏል። እና ሁሉንም ባካተተ መልኩ ሌላ ስራ አጣችሁና ቁም ነገሩን ረስታችሁ ሰው ከሞትኩ በኋላ ምን ይጠብቀኛል ብሎ የሚበጀውን ነገር ይሰራል እንጂ እንደገና በጎሳና በገንዘብ እኔ በልጥ የሚለው ፉክክር በዚህ በዱንያና በቤታችሁ ያሉትን ነገር መቁጠር አልበቃችሁ ብሎ ብላችሁ ደግሞ መካነ መቃብር እየሄዳችሁ አጥም መቁጠር ጀመራችሁን በማለት ኮነናቸው ማለት ነው። ወይም ለአኺራ ማሰብና መዘጋጀትን ትታችሁና ረስታችሁ አንድ ቀን ቁም ነገር ሳሰሩና መልካም ሳትናገሩ ሙታችሁ ወደ መቃብር እስከምትሸኙ ድረስ ተዘናጋችሁ አላቸው። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ሰዎችን በሆኑ ባልሆኑ ጉራና ዝና አዘል ነገሮች እንዳይጠመዱና እንዳይታለሉ በዛም ሳቢያ የዘላለም እድላቸውን እንዳያበላሹ አበክሮ ለማሳወቅና ለማስጠንቀቅ የተጠቀመበት አጋጣሚ ነው ማለት ነው። ከላ ሰውፈ ተዕለሙን